ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአዲስ ቪዲዮ በአዲስ ቶፒክ ተገናኝተናል። ዛሬ ጊዜያችን በፈቀደው መልኩ about the disease of the respiratory system ከፋፍለን እያንዳንዳቸውን ኢንዲቴል ለማየት እንሞክራለን። ቤተሰብ የሆናችሁ ኮሜንታችሁ ስለሚያስፈልግን ኮሜንት ማድረግ፣ ላይክ ማድረግ ፕላስ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር ማድረግ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ወደ ቪዲዮ ነው። when we come to the disease of respiratory system በዚህ ታይትል ውስጥ ሁለት ቶፒኮችን ሜንሊ ማንሳት እንችላለን። የመጀመሪያው broadly respiratory system አለ plus the diseases that affect this system። ወደ ዲዚዞቹ ኢንዲቴል ከመግባታችን በፊት በኋላ ስለ ዲዚዞቹ ስናወራ ግራ እንዳይገባችሁ ግራ እንዳይላችሁ let me tell you about respiratory system ወይም ደግሞ let me give you a hint about respiratory system to make it more clear። ስለ ሪስፓራቶሪ ሲስተም ኢንዲቴል ማወቅ ከፈለጋችሁ በደንብ እንዲብራራ ከፈለጋችሁ ከዚህ በፊት የሰራናቸው ተከታታይ ኮርሶች አሉ by the title of physiology of respiratory system ብለን እነሱን ሄዳችሁ ማየት ትችላላችሁ። ግን አሁን ላይ let me give you a hint። ሪስፓራቶሪ ሲስተም ማለት ቦዲያችን ውስጥ ከሚገኙ አራውንድ 11 ከሚሆኑ ሲስተሞች ውስጥ አንዱ respiratory system ነው። ይህ respiratory system by definition it is a system that help us to breathe in and breathe out of respiratory gases ማለትም oxygen we breathe in oxygen and also we breathe out of carbon dioxide። እንደምታውቁት ቦዲያችን ውስጥ there is metabolic activity ወይም ደግሞ metabolic reaction የምንለው አለ። ያ አክቲቪቲ ምንድነው የሚጠቅመን? ቦዲያችን ፐርፎርም እንዲያደርግ ሄልዚሊ ፐርፎርም እንዲያደርግ ኢነርጂ ያስፈልጓል። ያንን ኢነርጂ ፕሮዲዩስ የምናደርግበት ሪያክሽን ኦር አክቲቪቲ ነው። ስለዚህ ያ ሪያክሽን ደግሞ ኦከር ለማድረግ we need oxygen። ስለዚህ ያንን ኦክሲጅን ብሪዝ ኢን በማድረግ ዲሊቨር ያደርጋል ይህ ሲስተም። ሁለተኛ ነገር ያ ሲስተም ወይም ያ ሪያክሽን ኦር አክቲቪቲ ኢነርጂ ፕሮዲዩስ ካደረገ በኋላ ወይም ደግሞ ኤቲፒን ፕሮዲዩስ ካደረገ በኋላ as a by product there is ካርቦን ዳይኦክሳይድ ጋዝ አለ። ስለዚህ ያንን ካርቦን ዳይኦክሳይድ ደግሞ ከቦዲያችን ውስጥ ብሪዝ አውት እንድናደርግ የሚያደርገን ሲስተም is called respiratory system ይባላል። when we come to the functional organization of this system ስለዚህ functionally እንዴት ነው ኦርጋናይዝ የሆነው የሚለውን ስንመጣ ምክንያቱም ሎወር ግሬድ ላይ እንደተማርነው መጀመሪያ ሴል አለ፣ ከዛ ቲሹ አለ፣ ከዛ ኦርጋን አለ፣ ከዛ እነዛ ኦርጋኖች አንድ ላይ በመሆን ኦርጋን ሲስተም ይፈጥራሉ ላይክ ሪስፓራቶሪ ሲስተም እንደምንለው። ከዛ ኦርጋኒዝም እኛ ያለን ሂውማን ቢንግስ ማለት ነው። ስለዚህ ይህን ሲስተም የሰሩት ዴር አር ኦርጋኖች አሉ። ስለዚህ ፈንክሽናል ኦርጋናይዜሽኑን ስናይ በሁለት ሜን ብሮድ ክላሲፊኬሽን ከፍለን ማየት እንችላለን። የመጀመሪያው ክላሲፊኬሽን is based on is there an actual gas exchange ወይም ደግሞ ሳይቱ actually gas exchange አለ ወይስ የለም በሚለው ነው። ሁለት ክላሲፊኬሽን ሁለት ታይፖች አሉ በዚህ ክላሲፊኬሽን ውስጥ። የመጀመሪያው the conducting zone፣ ሁለተኛው ደግሞ respiratory zone የምንላቸው ናቸው። conducting zone የምንላቸው there is no actual ጋዝ ኤክስቼንጅ የለም ወይም ደግሞ ያንን ኦክሲጅን ወስዶ ካርቦን ዳይኦክሳይድን ይሄ በካርቦን ዳይኦክሳይድ እና ኦክሲጅን ላይ መለወጥ ምናምን የሚባል ነገር የለም ኦር ጋዝ ኤክስቼንጅ የለም። ጀስት ሜን ጥቅሙ ምንድነው? it help us as a pathway for the air to ምንድነው to enter into the lung ወይም ደግሞ ከአትሞስፌር አየር ገብቶ ወደ ለንግ እንዲሄድና ኤክስቼንጅ እንዲሆን ነው ጥቅሙ ማለት ነው። እዚህ ኮንዳክቲንግ ዞን ላይ አየር እንዲገባ ነው የሚያደርገው። በዛ ውስጥ ደግሞ የተለያዩ ደስቶች ኦር ፎሬን ፓርቲክሎች ትራፕ ያደርግልናል ወይም ደግሞ ወደ ቦዲያችን እንዳይገቡ ያደርጋል። ፕላስ የገባውን አየር ደግሞ ይሄ ሙኮሳል ሴሎችን ኢሪቴት እንዳያደርግ ዋርም እና ሞይስት እንዲሆን ያደርጋል ማለት ነው። ስትራክቸሩን በምናይበት ጊዜ እነማንን ኦርጋኖች ይይዛል ስንል starting from the nose። as you know the nose is the only visible external part of the respiratory system። ስለዚህ ከኖዝ ይጀምራል። ከዛ ፋርኒክስ አለ፣ ከዛ ኦር ትሮት የምንለው፣ ከዛ ላርኒክስ አለ፣ ትራኪያ፣ ብሮንከስ እስከ ተርሚናል ብሮንኪውልስ ድረስ ያሉ ስትራክቸሮችን የሚይዝ is conducting zones። ስለዚህ ማስታወስ ያለባችሁ በዚህ ዞን ውስጥ there is no gas exchange between the atmosphere ወይም ደግሞ በለንጋችን እና በብለድ መካከል ምንም አይነት ጋዝ ኤክስቼንጅ የለም። when come to the respiratory zone እዚህኛው ዞን ላይ ደግሞ there is an actual gas exchange ወይም ደግሞ ከአትሞስፌር የመጣውን ኦክሲጅን ሰጥቶ ከብለድ ደግሞ ካርቦን ዳይኦክሳይድን መውሰድ። ስለዚህ there is a gas exchange አለ between the blood the cardiovascular system እና በሪስፓራቶሪ ሲስተም ማለት ነው።
ስለዚህ እነማን ናቸው እነዚህ ኦርጋኖች ስንል ደግሞ ቅድም ያቆምነው ተርሚናል ብሮንኪውልስ ላይ ነው። ስለዚህ ከዛ ጀምሮ ያሉት ወይም ደግሞ ከሪስፓራቶሪ ብሮንኪውልስ እና አልቪዮላር ደክት፣ አልቪዮላር ሳክ እስከ አልቪዮላይ ማለት it is the functional unit of the lung ነው። so where actual gas exchanges occurred between the lung and also the blood ማለት ነው። ሶ ሁለተኛው ክላሲፊኬሽን ደግሞ ጀስት ሪስፓራቶሪ ትራክትን በሁለት ከፍለን ማየት እንችላለን። የመጀመሪያው አፐር ሪስፓራቶሪ ትራክት and also the lower respiratory tract ብለን እንከፍላቸዋለን ማለት ነው። ስለዚህ የትኞቹ ናቸው አፐር ላይ የትኞቹ ናቸው ሎወር ላይ የሚካተቱት ስንል አፐር ላይ የሚካተቱት we start from the nose ከዛ there is ሳይነስ የምንላቸው አሉ ወይም ደግሞ ፓራናዛል ሳይነስ የምንላቸው ስትራክቸሮች አሉ። እነዚህ ሳይነስ የምንላቸው ኖርማሊ እንትኖች ናቸው ቀዳዶች ናቸው ስፔሻሊ which is found in the facial bone ላይ ወይም ደግሞ ስካላችን ላይ የምናገኛቸው ናቸው። ስፔሻሊ there is frontal, maxillary, ethmoid and also sphenoid የሚባሉ 4 types of ሳይነሶች አሉ ማለት ነው። ከዛ ቀጥሎ ደግሞ there is pharynx ወይም ደግሞ throat የምንለው አለ። ከዛ larynx ላይ እስከምናገኘው vocal cord እዛ ድረስ የሚሆኑ ስለዚህ ኖዝ፣ ሳይነስ፣ pharynx፣ larynx እስከምንለው ድረስ ያሉትን ምን እንላቸዋለን? the upper respiratory tract እንላቸዋለን። ስለዚህ the larynx is as a demarcation or a boundary between the upper and the lower respiratory tract as a demarcation የምንወስዳት ኦርጋን ናት ማለት ነው። so when we come to the second one or the lower respiratory tract የምንለው ደግሞ it include the trachea, the bronchus and also the lung። ስለዚህ እነዚህ ሶስት ስትራክቸሮች የሚይዝ ከሆነ ደግሞ the lower upper የምንለው ደግሞ ቅድም እንደነገርኳችሁ ከኖዝ ጀምሮ እስከ ላርኒክስ ድረስ ያለውን የሚይዝልን ነው ማለት ነው። ስለዚህ ከሁለቱ ስለ ዲዞቹ ስናወራ ከሁለቱ ክላሲፊኬሽን ሁለተኛውን ወይም ደግሞ ይሄ አፐር እና ሎወር ያለውን ክላሲፊኬሽን እንጠቀማለን ማለትም so there are diseases that affect or infections that affect the upper respiratory tracts plus there are diseases or infections that affect the lower respiratory tracts ማለት ነው። so list out ስናደርጋቸው the diseases in the upper respiratory tracts we start with acute otitis media. so acute otitis media actually it's not a part of the upper respiratory tract but due to its close relation with the upper respiratory tract infection especially ለምሳሌ የቶንሲላር ኢንፌክሽን ሲኖር ጉንፋን ኮመን ኮልድ በሚኖርበት ጊዜ as a side effect ወይም ደግሞ as a complication there is otitis media. so due to its close relation with the upper respiratory tracts we try to see about the acute otitis media. so broadly it is infection of the middle ear. so in detail በሌላ ቪዲዮ በደንብ እናየዋለን። so there is acute ሁለተኛው ደግሞ there is acute tonsillopharyngitis. so it is an inflammation of the throat or the pharynx plus the tonsils. ስለዚህ የነዚህ ኢንፌክሽን ነው። ኖርማሊ ሰዎች ቶንሲል ሲባል ይሄ አንድ ሰው አፉን ከፍቶ የሚታዩት ሁለቱ ብቻ ይመስላል ግን ኖርማሊ there are 4 types of ቶንሲሎች አሉ። እነሱንም በቀጣይ ቪዲዮ በደንብ እናየዋለን ስለ acute tonsillopharyngitis ስንማር። so ቀጣዩ ደግሞ there is nasopharyngitis የምንለው አለ። so it is an inflammation of the nasopharyngeal mucosa ወይም ደግሞ የናዞፋረንጃል ሙኮሳል ኢንፌክሽን ነው። so ወይም ደግሞ በተለምዶ ጉንፋን የምንለው ወይም ኮመን ኮልድ ማለት ነው በአማርኛው። so ሌላው ደግሞ there is sinusitis ቀደም ከአፐር ሪስፓራቶሪ ትራክቶቹ ስናወራ ከኖዝ ቀጥሎ there is ሳይነስ የምንላቸው አሉ አይደል? ስለዚህ የነሱ ኢንፌክሽንስ so እነዚያ ሳይነሶች they are covered with mucous membrane አይደለ? so ያ mucous membrane ደግሞ it produce mucus. so ያ mucus ወደ ናዛል ካቪቲ ነው ድሬን የሚሆነው። ስለዚህ in case any obstruction ኖሮ ከዛ ኢንፌክሽን ካለ it cause sinusitis cause ያደርጋል ማለት ነው። ሌላው ደግሞ there is laryngobronchitis የምንለው ስለዚህ it is the infection of the viral infection of the larynx, the trachea and also the bronchus የሶስቱ ኢንፌክሽን ነው። so ወይም ደግሞ በሌላ ስሙ viral croup የምንለው ማለት ነው። the other ደግሞ there is epiglottitis የምንለው አለ። so it is an inflammation of the epiglottis and also the adjacent supraglottic structure. so epiglottis እንደምናውቀው it is a structure especially demarcation የሚያደርግልን ነው ፉድ እና ኤር የሚሄድበትን ማለት ነው። ሰው ትን የሚለው epiglottis
አየር ቧንቧ ላይ ምግብ ሲገባ ነው አይደለ? ሶ ያ እንዳይገባ ፕሪቬንት የምታደርግ ስትራክቸር ና ስለዚህ የእሱ ኢንፌክሽን ካለ ኢፒግሎቲስ የምንለው ነው። ሶ ይሄኛው በጣም ላይፍ ትሪትኒንግ ሊደርስ የሚችል በሽታ ነው። በጣም ሲሪየስ የሆነ ኬዝ ነው ኢፒግሎታይተስ የምንለው ማለት ነው። The other and the final topic in the upper respiratory tract is the acute airway obstruction። ስለዚህ ይሄ ኤርዌይ ዲዩ ቱ ዲፍረንት ኮዝስ ኦብስትራክሽን ሊፈጠር ይችላል። ስለዚህ እነማን ናቸው የሚሉትን ኢንዲቴል ለራሱ ሌላ ኮርስ አዘጋጅተናል። እሱም በቀጣይ የምታገኙት ይሆናል። ሶ ወደ ሁለተኛው ክላሲፊኬሽን ወይም ደግሞ the disease that affect the lower respiratory tracts or infection of the lower respiratory tract ስንመጣ we will start with pneumonia. So pneumonia is broadly it is an infection of the parenchyma of the lung. The parenchyma ወይም ደግሞ the cells of the lung including the alveoli ቅድም ያየነው ወይም ደግሞ the bronchus ማለት ነው። ስለዚህ የነዚህ ኢንፌክሽን ነው። ሶ ምንድን ነው የሚለውን በሌላ ቪዲዮ እንገናኛለን። ሌላው ደግሞ there is acute bronchiolitis. so bronchioles የምንላቸው አሉ። እነዚህ they are the smallest ኤርዌዎች ናቸው። ሶ ለንግ ላይ የምናገኛቸው ሶ የነሱ ኢንፌክሽንስ አኪዩት ብሮንኪዮላይተስ የምንለው አለ፣ አኪዩት ብሮንካይተስ የምንለው። ሶ ብሮንኪዩል የምንለው ደግሞ it is the largest ኤርዌይ ኢን ደ ለንግ ነው። ሶ ስለዚህ አኪዩት ብሮንካይተስም አኪዩት ብሮንኪዮላይተስም በደንብ እናያቸዋለን። አስማ ኦልሶ አለ ኤንድ ኦልሶ ዜር ኢዝ ቲቢ። ሶ እነዚህን ዲዚዞች ኦር ኢንፌክሽንስ በደንብ ለየራሳቸው በየፓርት አድርገን የምናየው ይሆናል። ሶ በቀጣይ በአኪዩት ኦታይተስ ሚዲያ እስከምንገናኝ ቸር ሰንብቱ።